በጣም ይቅርታ አድርግልኝና ወንድሜ በጋሻው አንተ እዚህ ቤተክርስቲያን ውስጥ እያለህም እንደው ስብከቱ ላይ ነው ጥሩ አገልግሎት የነበር ይመስለኛል እንጂ ትምህርቱ ላይ ብዙ ምታቅ አልመሰለኝም። ይቅርታ። ለምሳሌ ይሄን ቪዲዮን ታስታውሰዋለህ? እቺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ያለች እንደሚማለድ የሚለውን ፊደል ለን አበሳዋን ሲያሳዩት አንዴ ለ ያደርጓታል፣ አንዴ ለ ያደርጓታል። ሁላችሁም ገልጣችሁ መጽሐፋችሁ ላይ ብትመለከቱ እቺ ለእንደ ተሰቃየች ማንም አልተሰቃየም። እንባ ጠባቂ የፊደል ሲመጣላት ነፃ ትወጣለች። ማተሚያው እጃችን ላይ ነው ተብሎ አይኗን እየተነቆሉ እግዚአብሔር በእኛ እንደሚማለድ ነው የሚለው። ኦኬ እንግዲህ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን እግዚአብሔር በእኛ እንደሚማልድ የሚለውን ቃል ምን ብለህ ስትናገር ነበር? እግዚአብሔር በእኛ እንደሚማለድ እግዚአብሔር በእኛ እንደሚማለድ ለን እንደው እየጠነቆሉ አይኗን ለአደረጓት ብለህ ጭራሽ ስትከስም ነበረ። ኦኬ ማተሚያው እጃችን ላይ ነው ተብሎ እያልክ ስታወራ ነበር። ለን ለአደረጓት ምናምን እንደዚህ አሁን ማለት ሰው ሊሳሳት ይችላል በእንደዚህ አይነት ነገር። በነገራችን ላይ ግን እንደዚህ አይነት ስህተት ውስጥ ከወደቀ እንግዲህ መሰረታዊ ክርስትና ትምህርት ላይ በጣም የጎደለ ሊሆን እንደሚችል እጠረጥራለሁ። ምክንያቱም በቃ ክሊርሊ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እግዚአብሔር በክርስቶስ በኩል ሆኖ ሰዎችን ይጣራ ነበረ። አሁን ደግሞ በእኛ በኩል ኑ ታረቁ ብሎ በእኛ በኩል ይለምናችኋል፣ ይማልዳችኋል ነው እግዚአብሔር። ግን አንተ የትምህርት ሌቭል የቱ ጋር ነበረ? ለን ላደረጓት ለምና እዛ ጋር ነበርና ከዚህ ምን እረዳለሁ? ትምህርታዊ ጉዳይ ላይ ትንሽ ይቀርሃል። አይ ቲንክ ይቀርሃል። የሆነ ስብከት ላይ ነበርክ ጥሩ ይመስለኛል። እና ጌታ ደግሞ ትምህርታዊ ጉዳይ ላይ እንደው ጌታ ልብህን ያስተምረው፣ አንተን ያስተምር። ከዛ ልብህን አቅንቶ ደግሞ ወደ ቸርች ይመልስህ። በትምህርት ማበልጽጎ ወደ አገልግሎት ይመልስህ። እግዚአብሔር ካንተ ጋር ይሁን።